ሰላም ባለፈው ዕለት እመኑኝና አንድ ቦታ ልሰዳችሁ ብያችሁ ከሌሊቱ 7 ሰዓት ላይ በጣም ሁላችሁም ወዳችሁታልና በጣም ነው በጣም ደስ ብሎኛል። በጣም ነው የማመሰግነው። እስኪ ደግሞ ዛሬ ማዶ ስለሽ ይባላል። እድሜ 10 ዓመት ነው። ከዛ የብለድ ካንሰር ታማሚ ነኝ። ማድረሹ ያመምሽ ቀን መቼ ነው? እስኪ ንገሪኝ። ይሄ እዚህ ኬሞ ክፍል ከገባው ከ3 ቀን ወይ ከ4 ቀን በኋላ ኬሞ 2 ቀን 3 ቀን ወስጄ ከዛ የሆነ ቀን ማታ ላይ በጣም አሞኝ ነበረ እና መጀመሪያ ስለነበረ በጣም ከብዶኝ ነበረ። እዚህ የሆስፒታል ማለት ነው ይሄ ደነሽ ሳትወጪ ቶሎ አሁን ነው ማለት ነው ማረግ የምትፈልጊው ይሄ በቃ በህይወትሽ ይሄ በጣም የምትመኚው ወይ ደግሞ መጥቶ ቢጠይቀኝ ብለሽ የምትመኚው ታዋቂ ሰው ምናምን ብቻ የምትፈልጊው ነገር ላደርግልሽ ነውና ምንድነው የምትፈልጊው? ማግኘት ፈልገው ሰው ነው የምትፈልጊው ነገር ማግኘት ፈልገው ሰው እሸቱ መለሰን ዶንኪቲ የሚሰራው ማለት በጣም ትወጂዋለሽ? ነት ቢመጣት ምን ያልሽ? እሺ እሸቱ መለሰን እንግዲህ ብላለች። ምን ችሎን ሁሉ ነው የምናደርገው ለማምጣት። ሌላ ሰው ጨምሪልኝ፣ አንድ ሰው ሌላ ጨምሪልኝ። ባዚ ቲክቶከር ባዝ እውነት እሷ ነው አንጠልጥዬ ነው ማመጣልሽ ከዚህ በኋላ። ሰላም ዛሬ እንግዲህ እንደምታውቁት ሁላችንም የምንወዳት በጣም ጀግናዋ የማዕዶት ልደት ነውና ይሄንንም ደግሞ ከሄመን መንፈሳዊ ሰርፕራይዚንግ ኢቨንት ጋር በመሆን ሰርፕራይዝ ልናረጋት ነው። ያለው ነገር አብረን እናያለን። ለይሶልያና ተጥምተሽ ለምና ለያዛኝቱ እመትትና አግዥኝ እናቴ የማለኝ ወዳቴ አጅደሰመሪቱ የማለኝ ምክረቱ አግዥኝ እናቴ በጣም ወዲህ ስሜት ስትጣለው ማለት ነው። አሁን ላይ በጣም ነው የማመሰግነው ስለመጣችሁ ደስ ብሎኛል። እናቷ እዛ ጋር ትታየኛለች። አላህ ያበርታሽ፣ በርችልኝ፣ ምንም አትሆንም። እዚህ ሀገር መሰጠት የሚችለውን ሕክምና በሙሉ እያገኘች ነው ያለችው። ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገር ለማግኘት ከሀገር ውጭ ወጥታ የመታከም ዕድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች። ስለዚህ በሕክምና ላይ የምትሰሩ በትራቭል ኤጀንሲ ላይ የምትሰሩ ስፔሻሊ ኮንሰልታንሲዎች፣ ኤጀንሲዎች፣ ትራቭል ኤጀንሲዎች በጣም እንፈልጋችኋለን። ኮንታክት አድርጉን። ይሄ ሁሉ ኢንፍሉዌንሰር የምጠብቀው እናንተን ነው። ስለዚህ ነገ በጣም ልብ ይነካል እውነት ለመናገር ማለት ነው። የዚች ልጅ ታሪክ አይተን በአብዛኞቻችን እናውቃታለን ያናውቀዋለን ይመስለኛል። 10 ዓመቷ ነው እና የደም ካንሰር ታማሚ ናት። ከዚህ በፊት በሆነ የዩቲዩብ ቻናል ላይ ታሪኳን ተናግራ ነበር እና ጤነኛ ሆነን እኛ ምን እንደምንፈልግ ራሱ አናውቅምና በጣም አይምሮ ብሩህ ነው ምናምን በቃ የሆነ አላደለ ገና ህፃን ልጅ ናት፣ ግን አስተሳሰቧን እንደ ህፃን ልጅ ምናምን አይደለም። ኢቨን እንኳን ማለት ነው ኢንተርቪው አይታችሁ ከሆነ የበሰለ ሰው ትልልቅ ሰው ራሱ እንደዛ አያስብም አይናገርምና በዛ ህመም ውስጥ እንኳን ሆና ማለት ነው ፈገግታ ለደቂቃ ራሱ እያለቀሰች ራሱ በፈገግታ ነው የምታለቅሰው ነው እዛ ፔን ላይ ሆና ማለት ነውና ዩቲ እግዚአብሔር ስጣት ሄዳ ጠይቃት ነበርና እንዳጋጣሚ አይ ቲንክ ልደቷም ቀርቦ ስለነበረ ምን እንደምትፈልግ ጠይቃት ነበረ እና በቃ የምትወዳቸውን ሰዎች ልታገናኘት እንደምትችል ምናምን ኮሜዲያን እሸቱ መለሰና ቲክቶከር ባዚ ነበር ያለችው። ያው እሸቱ አሁን ላይ እንደምታውቁት በጣም በብዙ እንትን ላይ ስለሆነ ሜቢ ያው አልተመቸው ይሆናል። ብቻ ግን በጣም ብዙ ሰዎችን ይዛ
ልደቷ ላይ ተገኝታ ሰርፕራይዝ አድርጋታለች። በጣም ብዙ ስጦታዎች ሰጥተዋታል ምናምን ብቻ ደስ ብሏታል እና ያሳዝናል። ያው ማለት እኛ ምክንያቱም ስለማናውቅ ለምን ሆነ አንልም። ምክንያቱም ያው እግዚአብሔር ያለ ምክንያት ምንም ነገር ስለማያደርግ ማለት ነው። ግን ምናልባት እግዚአብሔር የሚሳነው ነገር የለም። ምህረት ተደርጎላት ድና እናያት ይሆናል። ምንም አናውቅም። በጣም ብዙ ሚራክሎችን ስለምናይ ማለት ነው በዘመናችን እና ግን ዩቲ በጣም ቴንኪው የምር ያ ታዋቂ ከሆነን አይቀር ገንዘብ ካገኘን አይቀር እንደዚህም ደግሞ ተጽዕኖ ፈጣሪዎች ነን ካለን አይቀር እንደዚህ አይነት ነገሮችን ማድረጋችን እጅግ በጣም ጥሩ ነው ያስባለሁ። ማን ላይ ምን አይነት ትልቅ ደስታ ልንፈጥር እንደምንችል ስለማናውቅ ማለት ነው። ስፔሻሊ ደግሞ እንደዚህ አይነት ሰዎች በጣም የሰው ረሃብ ያለባቸው ሰዎች ናቸው። እንኳን ህፃን ልጅ ይቅርናና ብቻ ያው ቴንኪው ነው የምንለው። ሌላ ምን ማድረግ እንችላለን? ዛሬ ድረስ እኔ ቤት ትልቁ ሰው አይ ቲንክ 120 130 ነበረ። ቴንኪው ዛሬ ያላየሁትን አይቻለሁ። መድኃኒዓለምን ጋይስ አኮራቸዋለሁ። ማዘርን ወክዬ ብዙ እናቶች ጋር እንዳልኳችሁ ብዙ በቃ ብዙ ያንቺ ስራ ነው ደግሞ አንድ ጊቪልኝ አንድ ድገሚ በስትክክል ድገሚ አጨናነቀኝ እኮ በቃ የኔ መቤት ሰላም እደሪልኝ። አመሰግናለሁ። እድሜ ይስጥሽ። ያሰብሽው ሁሉ ይሳካልሽ የኔ እናት። አሜን። ያሰብሽበት ድረሽ። እግዚአብሔር ይርዳሽ። መቤቴ ድንግል ማርያም እሷ ድግፍ ታርግሽ። ላሰብሽው ሁሉ እግዚአብሔር ያሳካል። ሌላ ምንም የምለው ነገር የለኝም እኔ። አሜን። ከማመስገን ውጪ ምንም። ተባረክ። አሜን። ቤተሰቦች ሁሉ ቤትሽ ሁሉ ይባረክልሽ። እኔ ሌላ ምንም የምልሽ ነገር የለኝም። ሰላም ደሪልኝ። ሌላ ጊዜ እንገናኛለን። እሺ እናቴ፣ ደህና ደሪልኝ የኔ እናት። ያዝበለው ወዝውዘው ጃጊ። እኔ ምን አባት ይላል። እኔ አቅም የለኝ እንደው ቢኖረኝ እኮ ማለት ነው ወስጄ አንዱ ጋር ባንበሸብሽሽ ደስ ይለኝ፣ ግን አቅም የለኝም። ቴንኪው ከማለት ውጪ ጋይስ ቴንኪው። ዛሬ ቤቴን የረገጣችሁ እግዚአብሔር ቴንኪው ጋይስ። ጃዬ ቴንኪው። እኔ ባልኩት ሳይሆን እግዚአብሔር ባለው ቀን መተሻል ቤቴ። ቴንኪው ምንም አይደለም። አረ ጎበዝ ነህ በጣም። ይሄ ራሱ እኮ አንድ ላይቭ ስትሪም እኮ ነው፣ ሰው ኢንተርፌር ማድረግ ጌታንስ። እኔ እኮ እያልኩ ነበር ጃዬ፣ ላለፉት ቀናት በተከታታይ እያልኩ ነበር ወዘውዟለሁ፣ ትንሽ ጠብቁኝ እያልኳቸው ነበረ ፎሎወሮቼን። እግዚአብሔርን ኢነርጂ ተመሳሳይ አንድ ቀን ላፍቆ አቅም ጋይስ። ግን በጣም እየነገርኳቸው ነበር፣ በጣም በቅርቡ እንደበላልቋለን እያልኩ ነበር። ይኸው ውሎ ሳያድር በሁለተኛው ቀን ጋይስ ነቅነቀነዋል። ይመቻችሁ። 150ችሁ 50ችሁ ዛሬ ነበር ትላንት የነበራችሁ ምናምን በሙሉ ቴንኪው። እስከዛሬ ሰፖርት ስታደርጉ ታፕ ስታደርጉ የነበራችሁ ይሄው ውጤቱ ይሄውና ጋይስ ቴንኪው በጣም ሁላችሁንም። ከዚህ በኋላ ደግሞ ጌም ስንጫወት ሁሉንም እየገባን ያስ እንዳለ እያነሳሉ ልጥላሽ እናቴ ትሙት። እቺ ጃይ የኔ እንትን ነች። እቺ ስሙንዬ የኔ እናት ቴንኪው። እቺ የኔ እንትን ጃይ የትኛውም ጌመር ላይ አፕላይ የምትሆንች ከዚህ በኋላ ያስ ብድግ እያደረግን ነው የምንጥለው ጋይስ። እያወራሁ መቤቴን እያወራሁ እየለፈለፍኩ ሰማሽ። አሳየናት አሳየው ላላየው ማለት ያድል እንዴ ጋይስ? አሳየው ላላየው ማለት ያድል እንዴ ጋይስ? አሳየው ላላየው ማለት ያድል እንዴ? አሳየው ጋይስ ለምን እንደሆነ አላውቅም። ለመጀመሪያ ጊዜ ዋርኒንግም ሰጥቶኛል። ተመስገን። ለዋርኒንጉም ተመስገን። ለ2600ዎቹም ተመስገን። አየሁት ዋርኒንግ ራሱ ደረሰኝ። ተመስገን፣ እግዚአብሔርን ተመስገን ነው የምላችሁ። ዋርኒንግ ለኔ ጋይስ። በምን ስራዬ ማዘሯ በምን ጽድቄ ዋርኒንግ ለኔ ጋይስ። ምን ሰርቼ አካውንት የሆነ ነገር ሆኗል አለ። ተመስገን እኮ አልገባሽም አንቺ። ዋርኒንግ የሚመጣው ስትሰሪ ነው፣ ስትለፊ ነው፣ የሆነ ነገር ሲበዛ ነው እንጂ ዋርኒንግ ራሱ ዝም ብሎ አይመጣም። ተመስገን፣ ለእናንተም ተመስገን፣
ለዋርኒንጉም ተመስገን ጋይስ። ያው ይሄን ቪዲዮ ሲዘዋወር አግኝቼው ነው እና ልጅን አውቀዋለሁ። ይሄ በእናትና ልጅ ኮንተንት ነው የማውቀው። ማለት ይሄ እናትና ልጅ ነው የሚሰሩት ማለት ነው። እንደዚህ አድርግ እንደዚህ ያላደርግ ምናምን ያለ አይደል ያለ የኢትዮጵያውያን እናቶችና ልጆች ያላቸው ይሄ ቤት ውስጥ ያለ ኤኒቲንግ ማለት ነው የሚያደርገው እና ደስ ይላል። ጎበዝ ነው። አይ ቲንክ ዛሬ እንግዲህ ጃኒ ስታልፍ በዛ አግኝተው ይሆን አይደል ልጆች በዚህ ቤት ለፊ ብለዋት እና ገብታ በጣም ሰርፕራይዝ አድርገው ነበር። እናትየዋን በጣም ደስ ብሏት ነበር ስትመርቃት ነው ነበርና ደስ ይላል። ኤኒዌይስ ልጅ በጣም ኤግዛይትድ ሆናልና በቃ የሚያደርገው ዋርኒንግ ሁላ ተሰጥቶት እያመሰገነ ታዋቂ ሰው ማግኘታቸው ወይ ጃኒን ቤቱ መግባቷ ኦፍ ኮርስ እሷ ባለችበት ሰዓት የእይታ መጠንን ይጨምርለታል። ግን ከዛም ከነገ በኋላ ለምሳሌ በራሱ ላይቭ ሲገባ ያን ያህል ሰው ይመለሳል ምናምን የሚለውን አላውቅም ግን ጥሩ ኤክስፖዠር ይፈጥርለታል ብዬ አስባለሁ። እኔስ በርትቶና ምንድነው ጠንክሮ መስራት ያው ውጤት ሁሌም ውጤት አለው እና የስራውን ውጤት እያየ ይመስለኛል። እኔስ እንኳን ደስ አለ እውነት እንደዚህ ከተደሰትክ እኛም የደስታ ተካፋዮች ነን እና ኮንግራ እና ጃኒ ደግሞ ቴንኪው። ሆነ ቀን ልጆቼን ጥዬ በቃ ራሴን ለማጥፋት ተነስቼ ነበረ። በቃ ይብቃኝ እስከ መቼ ድረስ ብዙ ስቃዮች ብዙ መራራ ህይወት ቀምሻለሁ ብዙ ነገሮችና እዚህ ጋር ቢያበቃ ይሻላል። ልጆቼም ወይ እኔ ስነጠላቸው ነገ ትልቅ እድል ትልቅ ተስፋ ሊኖራቸው ይችላል ብዬ ለምን እንደሆነ እንደከፈትኩትም አላውቅም። ልክ ቲክቶክ ስከፍት የሱ ቪዲዮ መጣልኝ። አሁን አንቺ መሮሻል የመጨረሻው ፈተናሽ ነው ምናምን አለኝ። አንቺ አሁን ራስሽን ጠልተሻል ራሴን በገደልኩ ብለሽ ምናምን አለና እንዴ ስለኔ ነው እንደሚያወራው ቆይ እስቲ ይችን ሰዓት ላሳልፋት አልኩኝ። እውነት እግዚአብሔር በሱ ላይ አድሮ ነው ወይ ደግሞ እየነገረኝ ያለው እየመከረኝ ያለው በሱ ላይ ስላደረ ነው። ይሄን ሰው ለኔ እግዚአብሔር እሱንም ተናጋሪ እንዲያደርገው የሆነው አልኩና ወደ ራሴ ተመለስኩልሃለሁ እና ለኔ ትልቅ አኪሜ ነው አዶናይ። በጣም 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 ነው የማመሰግነው። ዋው በጣም ይገርማል። አይገርምም? ለዚህ ነው በቃ ማለት እያንዳንዱ የምንናገረው ነገር የምናደርገው ድርጊት ማን ላይ ምን አይነት ተጽዕኖ እንደሚፈጥር አናውቅም የሚባለውና እንግዲህ ሴትዮ እያለች ያለችው በጣም ማቴዎት መሩኝ ልጆቼን ሁላ ትቼ ራሴን ላጠፋ በነበረበት ሰዓት የሱን ቪዲዮ እንዳጋጣሚ ወደ እኔ ፔጅ መጣና ሳየው ሐሳቤን ቀየርኩና እስኪችን ሰዓት ላሳልፋት ብዬ ያችን ሰዓት አሳልፍኳትና ህይወቴ እንዳዲስ ጀመርኩ ነው የሚለው። እኔስ በጣም ደስ ይላል ተመናገር ለሱ ህይወት እንደማዳን ነው የምር ይሄ አንድ ነፍስ እንደማዳን ይቆጠራል ያስባለሁ። ጉቺ አሜሪካ ልትገባ ነው ያላችሁት። ጉቺ በ40 ዓመት አሜሪካ መግባት ይከብዳል። እኛ በ20 ዓመታችን ገብተን አይምሯችን ዞሯል። አንቺ በ40 ዓመትሽ አሜሪካ ስትገቢ ዱባይ እያባበለ ደግፎ ያስቀመጠሽ ያው ሰይጣን አለ ብያችኋለሁ። የዱባዩ ሰይጣን በጭስ በምናምን ደግፈሽ ነው ያለሽ አይደል? ልክ አሜሪካን ሀገር ስትመጪ እኔ እኮ ስለማቅ ነው ሌሎቹም ስለደረሰባችሁ ነው። ልክ አሜሪካን ሀገር ስትመጪ የዱባዩ ሰይጣንና የአሜሪካን ሰይጣን ሽፍት ሲያደርግ አስቸጋሪ ስለሆነ እንደተለመደው እጣም ማጫሻሽንና ጭስሽን ተሸክመሽ ላይ እኔ የሚያገባኝ ነገር የለም። ብርቅዬ ድንቅዬ ኢትዮጵያ እህታችን ከዱባይ ተነስታ አሜሪካ ስትገባ ጭስ በማጨስ ወደ መጣችበት ተመለሰች ቢሉሽም የሚያገባኝ ነገር የለም። እጣንሽንና ጭስሽን ይዘሽ ነኝ እዚህኛ ላይ እንደምታጭሽ እዚህ ስትገቢ ኤርፖርት ላይ ካላጭሽ ማለት ነው የዱባይን ሰይጣንና የአሜሪካኑ ሰይጣን ሽፍት ሲያደርግ ጉድሽ ፈለ። የአሜሪካኑ ሰይጣን አፈር አባትሽን የሚያበላሽ ለምን ያህል ጊዜ እንደሆነ አላውቅም። እኔ ለአንድ ዓመት ወቅቶኛል። አዲስ እስካሁን እየወቀጣት ነው መሰለኝ። ስለዚህ የሚያገባኝ ነገር የለም። አለ እንዴ ነው እንዳየር ነው የሚቀያየርብሽ። ከዛ በኋላ ማለት ነው ጤነኛ ዱባይ ጤነኛ ነበርኩኝ አሜሪካን ሀገር ስመጣ ጨለልኩ። የሚያገባን ነገር የለም። ለካ እና ሐናቡ ወደው አይደለም መኪና ውስጥ የጨለሉት። አዎ ወደን አይደለም። ለካ እንትና እንደዚህ የምትሆነው አሜሪካን ሀገር እኔ ተማሩ ለምን አትማሩም? አሜሪካን ሀገር ነው የመሰለ ሀያላን ሀገር ጅኒ ቆለጥ ሀገር ቁጭ ብላችሁ ለምንድን ነው የማትማሩት እያልኩ ለካ ወደው አይደለም። ዱባይ ማርኝ ብትይ የሚያገባኝ ነገር የለም። ዱባይ ማርኝ ወደ ዱባይ መልሱኝ ብትይ የሚያገባን ነገር የለም። ነይ እንጠብቅሻለን። እንደው ላንቺማ ከባድ ኤሌክስ ከሆነ የምትደርሺው ዲሲም ከሆነ ላንቺማ ከባድ ሰይጣን ማዘጋጅተን እንጠብቅሽ። እኛ ያየናትን መከራ አብረሽተታል ወይ ጉድ። ለማንኛውም ያው ጉቺ እንግዲህ ቪዛ አግኝታለች ወደ አሜሪካ ልትገባ ነው የሚባለው። ሰሞኑን የሆነ ሰርፕራይዝ አለ እያለች አንስታ አውርታ ነበርና ከዛ ጋር በተገናኙ ወሬዎች እየተናፈሱ ነበረ። ከዛ ጋር ተገናኝቶ ነው እንግዲህ ያን ይሄን እያለች ያለችው። ኤኒዌይስ ያው ለሰው ጥሩ መመኘት ጥሩ ነው ነው ሰው እኔ ያገኘሁትን ሰው ያገኝ እኔን እስካልጎዳኝ ድረስ ሰው ይጠቀምበት ማለት ምንም ችግር የለውም። ግን ያልሆነ ነገር አስቡ እንደዚህ ክፉን ከማሰብ ማለት ነው። ኤኒዌይስ ጉቺ እንግዲህ ይቅናሽ። እውነት ከሆነም ያደርግልሽ፣ ያው ውሸት ከሆነ ደግሞ ፍላጎትሽ ከሆነ እግዚአብሔር ያሳካልሽ ነው የምንለው። ለዛሬ የነበረው ቪዲዮን ይመስል ነበር። እስካሁን ከነበራችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።